ሃሌሉያ ሃሌሉያ ሃሌሉያ። እንዴት ናችሁ? ክብር ለጌታ ይሁን። እግዚአብሔር መልካም ነው። እግዚአብሔር ትልቅ ነው። ሊመለክ ይገባዋል። ደስ የሚል አምልኮ ያው ቅዳሜ አለን። ጌታ ኢየሱስ ስሙ ይባረክ። እንዴት ናችሁ? ሳምንታችሁ እንዴት ነበር? ክብር ለእግዚአብሔር ይሁን። ዛሬ እንግዶች አሉን። እንግዶቻችን ከቨርጂኒያ እና ከተለያየ ቦታ ነው የመጡት። እህታችን ፓስተር ወይኒ በዚህ አለች። ያው እኛን ጆይን ሊያደርጉ ሊጎበኙ ነው የመጡት። ከሷ ጋርም ሌሎች ሰዎች አሉ። እንኳን ደህና መጣችሁ በሏቸው እስቲ። ጌታ ይመስገን። ያው ዛሬ ቀጥታ ወደ ጀመርነው ትምህርት ነው የምንሄደው። አዲስ ነገር አናደርግም። ቀጥ ብለን ወደዛው ወዳቆምንበት ቦታ ነው የምንሄደውና እግዚአብሔር በዚህ በሚለቀው መንፈስና ጸጋ ከእግዚአብሔር ቃል ተካፋዮች እንሆናለን ማለት ነው። ክብር ለእግዚአብሔር ይሁን። ወደ ኋላ ትንሽ መለስ አረጋችሁና ወደፊት ሄዳለሁ ማለት ነው። እንግዲህ በዚህ እግዚአብሔር የሚያስተምረን የሚያስተላልፍልን የእግዚአብሔር ቃል አለ። እርሱ ራሱ በዚህ ተገኝቶ ቀደም ይትባረክ ያጸለየ እያለ የሆነ የማየው ነገር ነበረ። ያ ምንድነው? በጣም የበሰለ የወይን ዘለላ ነው ማየው። ሁሉ ጊዜ እግዚአብሔር ቃል ካለ ፍሬ ማፍራት ደግሞ አለ። ኢየሱስ ጌታ ነው። ስለዚህ ፍሬው በዚህ አለ፣ ውጤቱ በዚህ አለ። ክብር ለእግዚአብሔር ይሁን። ጌታ መልካም ነው። እያየን የጀመርነው ትምህርት የማንቃት ወይም ደግሞ የማነሳሳት ስራ እየሰራን ያለነውና እግዚአብሔር ህዝቤን በዚህ በኩል አንቁልኝ ባለን መሰረት ከማንቃት ኮንፈረንስ ጀምረን እንግዲህ በዛው ላይ ነው እየሄደን የነበረውና እኔ ደግሞ እግዚአብሔር እንደተናገረኝ በምን ላይ ፎከስ እናድርግ ወይም በምን ላይ የኡነት እንንቃ የሚለውን እያየን ነበርና ስናይ የነበረው በአንደኛ ቆሮንቶስ ምዕራፍ 13 ላይ ጳውሎስ እንደዚህ አለ። እምነት፣ ተስፋ፣ ፍቅር እነዚህ ጸንተው ይኖራሉ አለ። ከዚህ የሚበልጠው ደግሞ ምንድነው? ፍቅር ነው። ስለዚህ በዚህ ሐሳብ ላይ በዚህ አይዲያ ላይ ተነስተን ነው ትምህርታችንን ለረጅም ሳምንት የቀጠል ነው ማለት ነው። ስለ እምነት ስለ ሁሉ ከስር ነው የጀመርነውና ከዚህ የሚበልጠው ፍቅር ነው ስላለ ስለ ፍቅር አይተናል። ስለ ፍቅር ከእግዚአብሔር ጋር እውነተኛ ግንኙነት ወይም ጤናማ ፍቅር ወይም እግዚአብሔርን መውደድ እንዳለብን አይተናል። ከዛ ቀጥለን ደግሞ ባልንጀራችንን እንደራሳችን መውደድ እንዳለብን አይተናል። ከዛ ቀጥለን ደግሞ እንግዳውን ወይም መጻተኛውን መውደድ እንዳለብን አይተናል። ከዛ በፊት ደግሞ ራሳችንን መውደድ እንዳለብን አይተናል። ቢኮዝ ባልንጀራህን እንደማን ውደድ ስለሚል እንደ ራስ ውደድ ስለሚል ማለት ነው። እነዚህን ሁሉ ካየን በኋላ ከዛ ቀጥሎ ያለው ተስፋ ጸንቶ ይኖራል ስለሚል እያየን የነበረው ስለ ተስፋ ነው ማለት ነው። ካስታወሳችሁ ስለ ተስፋ እንደጀመርን ተስፋ ምንድነው ብለን አጠቃላይ ኖሌጁን አይተናል። የእግዚአብሔር ተስፋ ወይም የልቡ እምቅ ሐሳብ የሰጠው ተስፋ አንድ ነው። እርሱም ማን ነው? አዳም ፌል ካደረገ በኋላ ዓለም እንዲድን ወይም ዓለም በርሱ አምኖ ተስፋ እንዲያደርግ የሰጠው ማን ነው ብለናል? ክርስቶስን ነው። ስለዚህ መጀመሪያው እግዚአብሔር ለሰው ልጅ የሰጠው ተስፋ ማን ነው? ክርስቶስ ነው። ከዛ ቀጥሎ ደግሞ ሁለተኛ የሰጠን ተስፋ ማን ነው? ሆሊ ስፒሪት ወይም መንፈስ ቅዱስ ነው። ከመንፈስ ቅዱስ ቀጥሎ ደግሞ ኢየሱስ እኔ ሄዳለሁ እንደገና ደግሞ ምን እላለሁ አለ? እመጣለሁ አለ። የመጨረሻው ተስፋ ደግሞ ማን ነው አለ? የክርስቶስ ዳግም ምጽአት። ኢየሱስ ጌታ ነው። ኢየሱስ መጥቷል፣ ተገናኝተናል፣ እያመለክነው ነው፣ ደስ እያለን ነው። መንፈስ ቅዱስ መጥቷል፣ በርሱ ተሞልተን ሐሴት እያደረግን ነው። ልዩ ልዩ ጸጋን ሰጥቶን እያገለገልነው ነው። ሞር ሻይን እንዲያደርግ እንዲገለጥ ደግሞ ራሳችንን እያዘጋጀን ነው። ክብር ለጌታ ይሁን። የሚመጣው ሌላው ተስፋችን ማን ነው አለን? ጌታ ኢየሱስ ዳግመኛ ምን ይላል አለን? ይመጣል። ከዛ ቀጥለን ያየነው ምንድነው? የኛ የተጠራንበት ተስፋ ምንድነው? እግዚአብሔር ለምን ጠራን አለንና የተጠራንበት ተስፋ ምን እንደሆነ ለሕያው ተስፋና ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደተጠራን ሌሎችም ነገሮች ያዋን ቤቶች ሆነ እንድንሰራ በመጽሐፍ ያሉትን ሁሉንም አይተናል ማለት ነው። ዛሬ
እንድናይ የፈለኩት ተስፋው አይለወጥም የሚለውን ነው። ተስፋው ምን አይልም? አይለወጥም። መጽሐፍ ሲናገር እንደዚህ ይላል፣ ትዋሽ ዘንድ ሰው አይደለህም፣ ትጸጸትም ዘንድ የሰው ልጅ አይደለህም ይላል። እግዚአብሔር በባህሪው ምን አይልም? አይጸጸትም፣ ደግሞ ምን አይልም? አይዋሽም። ማንኛውንም ተስፋ ሲሰጠን ከራሱ ተነስቶ ነው የሚሰጠን። ከኛ ምንም ነገር አይቶ አይደለም የሚሰጠን። እግዚአብሔር በልጁ በክርስቶስ መንግስት የጠራን እኛ ስለወደድነው ሳይሆን አስቀድሞ እሱ ምን ስላለን ነው? ስለወደደን ነው፣ ስለጠራን ነው። ስለ ፊውቸራችንም እኛ እንዳቀድነው፣ እኛ ፕላን እንዳደረግነው፣ እኛ ባልነው መንገድ ሳይሆን እርሱ ባየልን ለመሄድ በፈቃዱ አጀንዳ ስር ገብተናል። እስቲ በእግዚአብሔር አጀንዳ ውስጥ ገብቻለሁ በሉ። በእግዚአብሔር አጀንዳ የገባ ሰው እንደ ራሱ ፈቃድ ሳይሆን እንደ እግዚአብሔር ፈቃድ ይኖራል። እንደ እግዚአብሔር ፈቃድ በመንኖርበት አኗኗር ደግሞ እግዚአብሔር ለኛ የሰጠው ምን አለ? ተስፋ አለ። እስቲ እግዚአብሔር ተስፋ የሰጠው ሰው እጁን ያሳየኝ። እግዚአብሔር ይመስገን። ሁላችንም እግዚአብሔር ተስፋ ሰጥቶናል። እንግዲህ እግዚአብሔር ተስፋ ከሰጠን ይዋሽ ዘንድ ምን አይደለም? ሰው አይደለም። ይጸጸትም ዘንድ ደግሞ ምን አይደለም? የሰው ልጅ አይደለም። ፎከስ እንድታደርጉ የምፈልገው ነገር እግዚአብሔር የነገረሽ ነገር በማንኛውም ሁኔታ ሳይፈጸም የሚሆን ነገር የለም። አሜን በሉ። ለዚህ ነው ተስፋ ስናደርግ አይታችሁ ከሆነ አብርሃም እና ሳራን ያየን ነበር እንዴት ታግሰው ተስፋቸውን እንደወረሱ። 99ኛው ዓመት ላይ እንዴት እግዚአብሔር እንደመጣ ነገር ሁሉ አለቀ በተባለበት አብርሃም ተንበርክኮ በእግዚአብሔር ላይ በሳቀበት፣ ሳራ ተደብቃ በሳቀችበት ሲቹዌሽን ላይ እግዚአብሔር የሚስቁለትን ወይም በማንጓጠጥ ወይም አይቻልም በሚል መንፈስ የሚስቁበትን ነገር በቤታቸው ውስጥ እውነተኛ ሳቅ ያዘውን ይስሐቅን አመጣ። ክብር ለጌታ ይሁን። የውሸቱን ሳቅ አስወጥቶ ማለት ነው። የትኛው ሰዓት ላይ አናቀም። እግዚአብሔር ለሰጠን የተስፋ ቃል አዎን ማለት በእርሱ ነው። እስቲ አሜን በሉ። ቤቲ ልጅሽን ትወስጂና ይትባረክ ያነብልናል ማለት ነው ወደ ስራው። ክብር ለእግዚአብሔር ይሁን። ቀጥታ ዛሬ የሰጠን ተስፋ ምን አይልም ብለናል? አይለወጥም። አሁን መለወጥ የሚባለው ነገር ስናይ ሁሉ ጊዜ የስብዕና ወይም የማንነት የአንድ ነገር ስብዕና የሆነ ሰው ታያላችሁ አይደል? ታዩትና እከሌ ትረስት አላረገውም ትላላችሁ። ለምን? ብዙ ጊዜ ምን ብሏል? ተቀያይሯል፣ ተለውጧል። እንደዚህ ብሎኝ እንደዚህ አላደረገም። አሁን ከሱ ጋር የሚቀጥለውን ነገር ለማድረግ አልችልም። ለምን? በባለፈው በነበረኝ ኤክስፒሪየንስ ወደዚህና ወደዛ ስላለ እኔ ምን አልለውም፣ አልታመነውም፣ አልደገፈውም። ለምን? ስብዕናው ምን የማይለው የማይጨበጥ ነው። ምንድነው ያልነው ባለፈው? ለምን ተጠራን ብለን ስንጠይቅ ለዓለትነት ብለናል ካስታወሳችሁ። ፒተር ወይም ጴጥሮስ ማለት ከትልቅ ዓለት የተወሰደ ትንሽ ዓለት ማለት ነው። ፔትራ ከሚለው የግሪክ ቃል የመጣ ነው ብለናል። እግዚአብሔር ስምዖን የተባለው ማንነቱን ፔትራ ወይም ዓለት በሚለው ምን አደረገው? ቀየረው። የጸና ወይም የቆመ በዚች ዓለት ላይ ቤተክርስቲያንን ምን አደርጋለሁ? የገሃነም ደጆች ምን አይሏትም? አይችሏትም፣ አያናውጧትም። ለምን? የጸናች ናት። እንደዚህና እንደዛ አያረጓትም። የገሃነም ደጅ ማለት አፍ ነው። የዲሞኒክ ስፒሪት ቋንቋ፣ ንግግር፣ አደራረግ አይነቀንቀውም ማለት ነው። እስቲ ክፉ አይነቀንቀኝም በሉ። ለምን? እግዚአብሔር ምን አድርጎናል? እንደ ሕያዋን ድንጋዮች ለእርሱ ቤት ለመሆን አብራችሁ ምን በሉ ተባልን? ተሰሩ አይደል? ያየነው ባለፈው ሳምንት። ስለዚህ ወደ ዓለትነት ስብዕና እኛን እንኳን ማምጣት ይፈልጋል እግዚአብሔር። ክብር ለእግዚአብሔር ይሁን። እንኳን እሱ ይቅርና ማለት ነው። አንድ ጥቅስ በቃሌ ልንገራችሁና ከዛ በኋላ ያለውን ይትባረክ ያነብልናል። ስለዚህ ማየት ያለብን እግዚአብሔር ለምን አይዋሽም? ለምን አይጸጸትም? ለምን ወደዚህና ወደዛ አይልም? ለምን ሐሳቡን አይቀይርም የሚለውን ስናይ
ስብዕና ወይም ማንነቱ ወደዚህና ወደዚያ የሚል አይደለም። ስለዚህ መጽሐፍ ምን ይላል? በጎ ስጦታ ፍጹም በረከት ከላይ ከብርሃናት አባት ይወርዳሉ ይልና መለወጥ በእርሱ ዘንድ ከሌለ፣ እስቲ እግዚአብሔር አይለወጥም በሉ። መለወጥ በእርሱ ዘንድ ከሌለ ይልና በመዞር የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ምን ይላሉ? ይወርዳሉ። እግዚአብሔር በባህሪው ምን አይልም? አይለወጥም። ወይም በመዞር ወይም ደግሞ ሁኔታዎች መጥተው በእናንተ ነገር ላይ ፊቱን እንዲያዞርና ነገሩን እንዳያደርግ ምን አይሉትም? አይከለክሉትም። ካለ ያደርጋል። ለምን? በጎ ስጦታ ፍጹም በረከት ከላይ ከብርሃናት አባት ይወርዳሉ። መለወጥ በእርሱ ዘንድ ከሌለ በመዞር የተደረገ ጥላ በእርሱ ዘንድ ከሌለ። ስለዚህ በባህሪው እግዚአብሔር ምን አይልም? አይለወጥም። ሁኔታ መጥቶ ሐሳቡን ምን አያደርገውም? አያስቀይረውም። ከዚህ በኋላ ጳውሎስ እንዴት እግዚአብሔር እንደማይለወጥ ስፔሻሊ ስለሰጠው የተስፋ ቃል እንደዚህ ይለናል። ሁለተኛ ቆሮንቶስ ምዕራፍ 1 ከ18 እስከ 20 ድረስ። ሁለተኛ ቆሮንቶስ ምዕራፍ 1 ከ18 እስከ 20። እግዚአብሔር ግን የታመነ ነው። እግዚአብሔር ግን የታመነ ነው። ለእናንተም የሚነግረው ቃላችን ለእናንተም የምንነግረው ቃላችን አዎንና አይደለም አይሆንም። አዎንና አይደለም አይሆንም። ለምን? እግዚአብሔር ምን ያለ ነው? የታመነ ነው። ስለዚህ እኛ ለእናንተ የምንነግረው ቃላችን አዎንና አይደለም አይደለም። በእኛ ማለት በእኔና በስልዋኖስ በጢሞቴዎስ በመካከላችሁ የተሰበከ የእግዚአብሔር ልጅ የኢየሱስ ክርስቶስ አዎንና አይደለም አልነበረም። በእኔና በስልዋኖስ በጢሞቴዎስ የተሰበከ የእግዚአብሔር ልጅ ኢየሱስ ክርስቶስ አዎንና አይደለም አልነበረም። ነገር ግን በእርሱ አዎን ሆኗል። ነገር ግን በእርሱ ምን ሆኗል? አዎን ሆኗል። እግዚአብሔር ለሰጠው የተስፋ ቃል ሁሉ እግዚአብሔር ለሰጠው የተስፋ ቃል ሁሉ አዎን ማለት በእርሱ ነውና፣ ስለዚህ ለእግዚአብሔር ስለ ክብሩ በእኛ የሚነገረው አሜን በእርሱ ደግሞ ነው። አሜን። ኢየሱስ ጌታ ነው። እግዚአብሔር ለሰጠው የተስፋ ቃል አዎን ማለት በእርሱ ነውና። አያችሁ፣ እግዚአብሔር ለሰጠው የተስፋ ቃል ወደ ኋላ ምን አይልም? አያፈገፍግም። አዎን ማለት በማን ነው? በእርሱ ነው። ባለፈው በስተት ነው ለሱ ያልኩት አይልም። በማንኛውም ሁኔታ ውስጥ ሆነ። ለዚህ ነው ጳውሎስ እንደዚህ አለ፣ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ በማንኛውም አይነት ሁኔታ ውስጥ ሆኖ እግዚአብሔር በደማስቆ የተገናኘው የናዝሬቱ ኢየሱስ ልጁን በማን ሁኔታ? በእኔ ሁኔታ ሊገልጥ በወደደ ጊዜ ከስጋና ከደም ጋር ምን አላልኩም? አልተማከርኩም። ለምን? እግዚአብሔር ፈቃዱን አይለውጥም። የሰጠውን የተስፋ ቃል አዎን ማለት በማን ነው? በእርሱ ነው። አንድ ጊዜ አዎ፣ አንድ ጊዜ ነው። ቆይ ይሄን ነገር አደርገዋለሁ፣ ቆይ አላደርገውም እያለ እንደ ሰው አይጫወትም። እስቲ አምላኬ በሉ። እንደ ሰው አይጫወትም። የነገረኝን እስኪያደርግልኝ ድረስ ይተጋል። ኧረ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ብቻ እኛ እንስማ ከሱ። ብቻ እኛ እርሱ የሚለውን አንደርስታንድ እናርግ። ብቻ እግዚአብሔር ይናገር። እስቲ ብቻ እግዚአብሔር ይናገረኝ በሉ። ብቻ እግዚአብሔር ይናገር። መዝሙር አለ አይደለ? ብቻ ዘማሪዎች ጌታ ይመስገን ያደርገዋል አይደለ? ይበለኝ እንጂ እርሱ ይናገረኝ እንጂ ያደርገዋል። ኧረ አሜን በሉ። አሜን። ትልቁ ችግር ያለው ማን ጋር ነው? እኛ ጋር ነው። ስለዚህ ማወቅ ያለባችሁ ነገር ስለ እግዚአብሔር ያላችሁ ኢሜጅ ጤነኛ እንዲሆን ነው እኔ የምፈልገው። ስለ እግዚአብሔር ያላችሁ አመለካከት ጤናማ እንዲሆን ነው የምፈልገው። ለምን? ነገር በዘገየ ጊዜ እግዚአብሔር ሐሳቡን የቀየረ እንዳይመስላችሁ። ኧረ ኢየሱስ ጌታ ነው። ነገር እጃችሁ ውስጥ ባልገባ ጊዜ እግዚአብሔር እኮ
እንደዚህ ብሎኝ ነበር ትቶታል ኖ አልተወውም ኢየሱስ ጌታ ነው ትቶታ አይደለም ትክክለኛ የሆነውን ጊዜ ምን ሊያደርግ ነው ሊያጋጥም ነው ሊያገናኝ ነው ቤስት ከሆነው ነገር ጋር ወዳንተ ህይወት ሊመጣ ነው ወዳንቺ ህይወት ሊመጣ ነው ትቶታ አይደለም ለዚህ ነው እነዛ የጣላችኋቸው ነገሮች እንደገና ማንሳት አለባችሁ እግዚአብሔር ብሎ ከሆነ አረ ኢየሱስ ጌታ ነው የመጀመሪያው ሰይጣን አጀንዳ እግዚአብሔር ያለህን ከጅ ማስረገፍ ነው ብሎ ነበር ከዚህ በፊት ነግሬያችኋለሁ ቸርች ውስጥ ነብይ ትንቢት እየተናገረ የሆነችን ሴት አስነሳትና እግዚአብሔር እንዲልሻል ሲላት ምን አለች እግዚአብሔር እኔ ትንቢት መስማት ሰለቸኝ ማለት ብቻ ይላል ግን አያደርግም ማለችና ለምን ከኖረችው ካላት ትግል ካላት እንትንጋ ነው ውድድር ጋር ነው ያዘችው ስለ እግዚአብሔር እውነተኛው ኢሜጅ ገና ምን አላለላትም አልመጣላትም ለዚህ ነው እግዚአብሔር ለሰጠው የተስፋ ቃል አዎንና አይደለም ሳይሆን በእርሱ ነገር ምንድነው አዎን ነው አሜን ነው ደግሞ ክብር ለእግዚአብሔር ይሁን ሐሳቡ አይለወጥም ሐሳቡ አይቀየርም ሐሳቡ ሊቀየርም አይችልም ነገር ግን የኛ ተስፋ እግዚአብሔር ተስፋ ከሰጠን በኋላ የኛ ፎከስ እንትን እናደርጋለን እናዋጣለን በእግዚአብሔር ስራ ላይ ማለት ነው እናዋጣለን በእግዚአብሔር አመለካከት በእግዚአብሔር ዕውቀት በእግዚአብሔር ችሎታ ላይ ማዋጣት እንጀምራለን ወጭ አብርሃም ቤት ልመልሳችሁ እግዚአብሔር አብርሃምን ልጅ ትወልዳለህ በፈለገው ጊዜ ውጣ ከዚህ ድንኳን እንደ ሰማይ ከዋክብት እንደ ምድር አሸዋ ትሆናለህ አለው አይደለ አሜን ብሎ ወደ ቤቱ ገባ ልክ እቤት ሲገባ ይመሻል ይነጋል ይመሻል ይነጋል ሳራ እያረጀች አብርሃም እያረጀ ኤሌዘር እየወፈረ እያማረ ቆንጆ የሆነ ከብቶቹ የበዙ ላሙ የበዛ ምናምን ሲያየው እርሱ ወደ መቃብር ኤሌዘር ደግሞ ወደ ሀብት እየሄዱ ነው በሱ እይታ ማለት ነው አይደለ ከዛ በኋላ ተነሳችና ሳራ በእግዚአብሔር አጀንዳ ላይ ሐሳብ አዋጣች ልንገራ አንድ ነገር አብርሃም አለችው እኔ ሳልሞት ወይም ደግሞ ከመሞቴም በፊት ደግሞ እድሳት እንዲሆንልኝ ያንግ እንደሆን ልጁን ሳይ በቃ ደስ ሲለኝ ሜቢ ወጣትነቴ ሊመጣ ይችላል የዛን ጊዜ ላረግስ እችላለሁ ስለዚህ ግዴለም እኔ እንድታደስ እቺን ባሪያዬን ውሰዳትና እሷ አመጣ እኔ እጅ ላይ ትውለደው ከዛ በኋላ ልጁን ሳይ እንጆ ያረጋለሁ ደስ ይለኛልና ሜቢ እግዚአብሔር ያለው ነገር ደግሞ ከዛ በኋላ ሊመጣ ይችላል ከዛ በኋላ አብርሃም ልክ ነሽ ሊሆን ይችላል ጭር ከሚል ቤቱ እነ ኤሌዘር ከሚዝናኑበት ግዴለም ይወለዳልና አጋር ጋር ገባ አይደለ ልክ አጋር ጋር ከገባ በኋላ የተባለው ነገር እንደተጠበቀው አልሆነም በርግጥ አብርሃም እስማኤልን ኢንጆይ ያረጋው ነበር ደስ ብሎታል ቤቱ አንድ ደስ የሚል ልጅ ደስ የሚል ብላቴና ተወልዷል ነገር ግን እቺ ትውለድ ተብላ የተሰጠችው ሴት ማርገዟን መጽነሷን ስታይ እመቤቷን ምን አረገቻት ይላል ናቀቻት አሁን እንደ እግዚአብሔር አጀንዳ በእግዚአብሔር ሐሳብ ላይ የራሳችሁን ማዋጣት ስትጀምሩ አንደኛ ነገራችሁ ይዘገያል ሁለተኛ ደግሞ እናንተ የመረጣችሁት ነገር እሾክ ይሆንባችኋል ተመልሶ ማለት ነው ምቾት አይደለም የሚሆነው ምንድነው የሚሆነው እሾክ እንደ እግዚአብሔር ፈቃድ ስትሄዱ ግን ዳዊት ምን አለ እሾካቸውን ምርኩዝ አረገልኝ እንደ እግዚአብሔር ፈቃድ ስትሄዱ እሾክ ይዘረጋል እናንተ በሾኩ ላይ እንደ ምርኩዝ ትሄዳላችሁ እንደ እግዚአብሔር ፈቃድ ሳይሆን አካሄዳችሁ ግን ምርኩዝ የሆነው ነገር ምን ይሆንባችኋል እሾክ ይሆንባችሁና የማይመች ሲስተም ውስጥ ገባላችሁ ትጨናነቃላችሁ ከዛ በኋላ ይሄ ልጅ እየሳቀ የተፈለገው ልጅ እንዲስቃል እንደ ቤት ውስጥ ነበርኮ መጀመሪያ አይደለ አሁን ግን የእስማኤል ሳቅ ለሳራ ህመም ሆነባት በሽታ ሆነባት ተመልሶ የፈለገችው ልጅ እንዲስቅ ነው አይደል መጀመሪያ ግን ልጁ ሲስቅ ትናደርክ በቃ እንዴ ምንድነው የዚቼ ባሪያ ልጅ ይያለ ምናምን ማለት ጀመረች ማለት በጣም ብዙ ፕሮሰስ አብርሃም ቤት ልክ አብርሃምን እግዚአብሔር ተገልጦ እንደገና እስቲ እግዚአብሔር ሐሳቡን አይቀይርም በል እግዚአብሔር ሐሳብ በቃ ከሳራ ልጅ ተወልዳለ ካለ ከሳራ ነው የሚወልደው ዛት ሴት በቃ ሳራ ሞተች አረጀች ማጸኗ እንትን አለ የእግዚአብሔር አጀንዳ አይደለም እግዚአብሔር እኮ ሰውን ከምድር አፈር አበጅቷል አሜን አልሰራም እንዴ ኢየሱስ ጌታ ነው ከሳራ ነው ያ ልጅ እንዲወጣ የፈለገው እስማኤል በቤት ውስጥ ያለ
ሐሳቡን አልቀየረም። የዛሬ 15 ዓመት የተናገረው መጣና እንደዚህ አብርሃም ትወልዳለህ ሲለው አብርሃምም አሁንም ሐሳብ ማዋጣቱን አላቆመም። እስቲ በእግዚአብሔር ሐሳብ ላይ በሉ ሐሳቤን አላዋጣም። ምንም የማይጠቅም ወሬ ሊዛችሁ እኮ ችግር ፈጠራችሁ በእግዚአብሔር መንግስት ውስጥ። ለዚህ ነው ጳውሎስ በእግዚአብሔር ሐሳብ ላይ የሚነሳው ከፍ ያለውን የሰውን ሐሳብ ምን እናደርጋለን? እናፈርሳለን። የሚነሳው በማን ሐሳብ ላይ ነው? በእግዚአብሔር ሐሳብ ላይ ነው የሚነሳው። ስለዚህ 15ኛው ዓመት ላይ መጣና አብርሃም አለው ሳራ ትወልዳለች ሲለው አብርሃም ምን ቢል ጥሩ ነው? እንደው እስማኤልን ባርክልኝ፣ እስማኤልን ምን በልልኝ፣ በቃ እስማኤልን ባርክልኝ አለ ማለት ነው። አሁንም ያዋጣል። ምንም በሉ እግዚአብሔር መጀመሪያ ያየውን ነገር በእናንተ ህይወት መስራት ይጀምራል። ክብር ለእግዚአብሔር ይሁን። ሐሳቡ ምን አይልም? አይቀየርም፣ አይለወጥም። ስለዚህ በእግዚአብሔር ሐሳብ ላይ ሐሳብ እንድናወጣ የሚያስገድዱን ሁለት ዋና ነገሮች አሉ። እነዚህ ዋና ነገሮች በመጽሐፍ ቅዱስ ላይ እንትናቸው ከእግዚአብሔር ሐሳብ ወጣ እንድንል እንድናፈነግጥ በዚህ መንገድ ቢሆንስ በዛ መንገድ ቢሆንስ እያለን አስተያየት እንድንሰጥ የሚያስገድዱ ናቸው። የመጀመሪያው ነገር ሰው ነው ወይም ስጋ ለባሽ። ምንድነው? ሰው ስጋ ለባሽ አባት ሊሆን ይችላል፣ ወንድም ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ቦይፍሬንድ ሊሆን ይችላል፣ የሆነ ነገር ብቻ ከናንተ ላይፍ ጋር ተጣብቆ እየሄደ ያለ አጎት ሊሆን ይችላል፣ ኤክስት ልጅ ሊሆን ይችላል ምናምን እና ተስፋውን በዛ ሰውዬ ውስጥ ትፈልጉታላችሁ። እናንተ ናችሁ እኮ የምታዋጡት። እግዚአብሔር እባርካለሁ ብሎኛል እና አጎቴ ሱቅ ይከፍትልኛል ትላለች። እግዚአብሔር እባርክሻለሁ ብሎኛል የሚሆነው ደግሞ በዚህ ነው በዛ ነው ትላላችሁ። እግዚአብሔርን እናስተምረው ዘንድ በዚህ በኩል አድርገው በዛ አድርግልኝ በዚህ ስጥልኝ እያለን እናደርግ ዘንድ እኛ የተፈቀደልን ሰዎች አይደለም። እስቲ በእግዚአብሔር ሐሳብ ላይ በሉ ሐሳቤን አላዋጣም። ለዚህ ነው ስጋ ለባሹን ክንዱ የሚያደርግ ወይም የሚታመን ወይም ተስፋ የሚያደርግ ምንድነው ይላል? እርጉም ነው። እርጉም ወይም እርግማን ማለት ሂንደር የተደረገ የተገታ ማለት ነው። አትደግ ይባላል። አትደግ ማለት ሰክሰስ አይኖርህ፣ ቁመት አጭር ይሁን፣ ባጭር ቅርሙት ምናምን ማለት ነው። ይገታ፣ አትንሰራፋ፣ አትብዛ ማለት ነው አይደለ? እርግማን ሂንደር የሚያደርግ የሚገታ የሚቀጥለውን ጉዞ እንዳትሄድ፣ ሰክሰስ እንዳታገኝ፣ ፍሩትፉል እንዳትሆን የሚያደርግ ማለት ነው። በረከት ማለት ደግሞ የሚቀጥለውን ዘመንን ሪሊዝ እንድትሆን የሚያደርግ ነፃነት ሰጥቶ የምትሄድ ሰው እንድትሆን ማለት ነው። ለዚህ ነው ምን አለ? ስጋ ለባሹን ክንዱ የሚያደርግ እሱ ምንድነው አለ? እርጉም ነው። ምንድነው? እርጉም ነው። እንዴት ነው እርግማኑ ሲባል መልካም ባጠገቡ ባለፈ ጊዜ ምን አይልም? አያይም። መልካም ምን እያደረገ ነው? ባጠገቡ እያለፈ ነው። እሱ ግን ምን አይለውም? አያየውም። ጭራሽም አያየውም። ለምን? ስጋ ለባሹን ምን አድርጓል? ክንዱ አድርጓል፣ ተስፋው አድርጓል። መልካም ባጠገቡ ሲያልፍ ምን አይልም? አያይም። አሁን መልሼ እዛ አብርሃም ቤት ልውሰዳችሁ። ሴትዮዋ መቤቷን በመገላመጧ ምክንያት ከቤት እንድትወጣ ተደረገች አይደለ? ልክ ከቤት ወጣ ቤርሳቤ በሚባለው ምድረ በዳ ላይ ተቅበዘበዘች ይላል አጋር። ተቅበዘበዘች ማለት ልጇ ውሃ ጠምቶታል። ያንን ውሃ ወስዳ አፉ ላይ አርጋ ልጇን ማትረፍ ትፈልጋለች። ያለችው ምድረ በዳ ላይ ነው። ባይ ዘ ወይ ቤርሳቤ ማለት የብዙ ውሃ ምንጮች ማለት ነው። ብዙ ውሃ ያለበት ቦታ ላይ ነው የቆመችው ሴትዮዋ። ሜቢ 40 ምንጭ ሊሆን ይችላል ያለችው። ዚሟኖ። ነገር ግን በዛ በቤርሳቤ ብዙ ውሃ ብዙ ምንጭ ባለበት ምን ትላለች? ተቅበዘበዛለች። ወጭ በዚህ ዘመን እግዚአብሔር የሚያስደንቅ የመንፈስ ዝናብ፣ የመንፈስ ኃይል፣ የመንፈስ አደራረግ፣ የመንፈስ ክብር ለቋል። የቸርች ልጆች ግን በውስጥ ያለውን ክብርና ኃይል ስላላዩ እስቲል ነው በጥማት ምን ይላሉ? ይንገበገባሉ፣
ይጠማሉ አረኩም ክፍተት አለ እዚህም እዛም ይላሉ አላረፉም ለምን ውሃውን ምንጩን ምን ስላላሉ ስላላገኙ የሆነ ነገር ትምክት ስላደረጉ ወደ አጋር ልመልሳችሁ የአጋር ትምክት ምንድን ነበር እዚህ ጋር ካሉት ብዙ ውሃዎች ይልቅ የአብርሃም አቅማዳ ነው ያለው አጠገቧ ማለት ነው ጌታ አብርሃም ልጄ እንዳይሞት ብሎ የሰጠኝ አቅማዳ ትወዘውዘዋለች አልቋል እፉ ትለዋለች የለም ታንጠበጥበዋለች የለም ተስፋ የምታደርገው አሁንም የቱን ነው አብርሃም ቤት ቤት እንደገና ተስፋ ያገኛ እንደገና ብላ ነው ምርር ብላ ዛ ምድረ በዳ ላይ የምታለቅሰው ማለት ነው ልክ ዛ ምርር ያለች ያለ እግዚአብሔር መጣ እስቲ እግዚአብሔር በሉ ስቼ እንኳን ሊያነሳኝ ይችላል በቃ ወድቆ እንኳን ለዚህ ነው ጠላቴ ሆይ በኔ ደስ አይበልሽ በወድቅ እንኳን ምን እላለሁ እነሳለሁ ጠላት እንዲስቅ አትፍቀዱለት ከወደቃችሁ እንኳን ብድግ ጌታ ይመስገን መነሳት ብቻ ነው እንጂ ሌላ እንትን ድጋሚ ወይ ወደኩበት ምናምን ይያላችሁ አትርመስመሱ ዛጋ ላጥበሉና ተነሱ ገና መሳቅ ሳይጀምር ማለት ነው ጠላቴ ሆይ በኔ ምን አይበልሽ ደስ አይበልሽ በወድቅ እንኳን ምን እላለሁ እነሳለሁ ቀናለችና ወደ እግዚአብሔር ምን አለች ጮኸች እግዚአብሔር የሕፃኑን ድምጽ ምን አለ ይላል ሰማ ልክ ሲሰማ ሜሴጅ ነው አይደል ላከው ሜሴንጀር መልአክ መጣና ምን አደረገ መሬት ቆፈረ የሆነ ነገር አደረገ ምንድነው የሰራው ነገር መጣና አይኗን ከፈተው አረ ኢየሱስ ጌታ ነው በናዝሬቱ ጌታ በኢየሱስ ስም ከተሰወረው ነገራችሁ ጋር የሚያገናኛችሁ መልአክ ይገናኛችሁ የጠፋችሁ ነገር ማግኘት ይሁንላችሁ በጥማት ውሃ ያለ ከምትጠሙበት በክርስቶስ ኢየሱስ ስም ከናንተ ከሆነው ጋር ተገናኝታችሁ መርካት ይሁንላችሁ that's why ልክ አይኗን ሲከፍተው ዚሞአነው ጌታ ይመስገን ውሃው ድሮም ያለ ነው ለካ አይኗን ሲከፍትላት ውሃውን ምን አለች ይላል አየች ልክ ውሃውን ስታገኝ ውሃውን ጠጣች ለልጇም አጠጣችው እግዚአብሔር ለልጇ የሚቀጥለው ነው የተስፋ ቃል ሰጠው ማለት ነው ኢየሱስ ጌታ ነው እግዚአብሔር መልካም ነው እስቲ እግዚአብሔር መልካም ነው በሉ ለሚቀጥለው ጊዜ ተስፋው አይለወጥም ያለህ ነገር አለ ያለሽ ነገር አለ ካላለ ደግሞ ይልሃል ኢየሱስ ጌታ ነው ለምን በቤቱ ስንኖር ድምጹን እየተከተልን ነው የምንሄደው ለምን በጎች ነና ኢየሱስ ጌታ ነው በጎቼ ድምጼን ይሰማሉ ይከተሉኛል እየሰማን እንከተላለን ስለዚህ በመዝሙረ ዳዊት ላይ አንድ ቃል ያነብልናል ስጋ ለባሹን ተስፋ የሚያደርግ እሱ ምንድነው አለ እርጉም ነው መልካም በመጣ ጊዜ ምን አይልም አይም ችግሩ መልካም ስለሌለ ሳይሆን እርግማን ስለያዘው አካባቢው ላይ ያለውን በጎነት ምን ማድረግ አይችልም ማየት አይችልም መካፈል አይችልም ምናምን እምነቱ እግዚአብሔር የሆነ ግን ይላል በውሃ ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏ እንደማይረግፍ ዛፍ ይሆናል እምነቱ ማን የሆነ ተስፋው ማን የሆነ ስጋ ለባሹን ክንዱ የሚያደርግ በጣም አደገኛ ነው ሁለተኛው ነገር ደግሞ የእጁን ስራ ወይም ገንዘቡን የሚታመን ነው የእጁን ስራ ወይም ገንዘቡን የሚታመን ወይም ተስፋ የሚያደርግ እስቲ ገንዘብን በሉ እጠቀምበታለሁ እንጂ ተስፋ አላደርገውም ለዚህ ነው ሰዎች እንደዚህ ይላሉ እኔ በጣም ወጥሬ መስራት አለብኝ ለሐኪም ቤት ያስፈልገኛል ገና ላልታመሙት የሚቀጥለውን ጊዜ ለበሽታ ይቀጥሩታል ገና እኮ የለም እኮ በሽታ እኮ በሰፈራቸውም የለም ነገር ግን ምን ይላሉ እቺ ገንዘብ ሴፍ ትሁን ለምን ሜቢ ሰው ነኝ ሞት አለብኝ እንትን አለብኝ ሚል ሰው አጋጥሟቸዋል ሰው አለን ሞት ያለበት ሰው ገንዘብ ያከማቻሉ ምን ለማድረግ የሚቀጥለውን ጊዜ ሊያኖረኝ ይችላል እስቲ ትንሽ እንደው ቅርብ የሆነች ምሳሌ ልንገራችሁና ስኖ ይመጣል ተብሎ ገና ዜና ሲባል ሴፎች ስትሄዱ ግጥም ብሏል ሆልፉድ ስትሄዱ ግጥም የትም ስትሄዱ በቃ የለም ሙሉ ነው ሁሉ ነገር ለምን የሚቀጥለው ጊዜ ዓለም ብትደፋ እንኳን እቺን ምግብ እስካለች ድረስ እንኖራለን ነው አይደለ በዛ ነገር ነው ተስፋ የሚያደርጉት መጽሐፍ ሲናገር ለዚህ ይላል ከአንተ ጋር የማያከማች ይበትናል ከማን ጋር
የማያከማች ምን ያደርጋል? ይበትናል። አታከማች፣ አትያዝ። ተጨማሪ ገንዘብ ከማን ጋር አከማች? ከአንተ ጋር አከማች። በምን አይነት? ብል በማይበላው ዝገት በማይለው ምናምን በማይለው በእውነተኛ በቅን ልብ በሆነ ስርዓት ምን አድርግ? አከማች። አዘርዋይስ ግን ይላል ኢየሱስ ራሱ እንደዚህ አለ። አንድ ሰው ነበረ፣ ገበሬ ነው አይደለ? እርሻውን ሲያየው በጣም ቆንጆ ሆነለት አይደለ? በጣም የሚያምር ሲሆንለት ሄደና እንደዚህ አለ፣ አሁን አለ ይሄ ነገር የሚያዋጣ ነው፣ ሚገርም ቢዝነስ፣ ሚገርም ነገር እግዚአብሔር አምጥቶልኛል አለና በዛ እርሻ ህይወቱን ፕላን ማድረግ ጀመረ። ላይፉን ፕላን ማድረግ ጀመረ። ሚቀጥለው ዘመኔ በዚህ ውስጥ እንደዚህና እንደዛ ይሆናል ብሎ ማሰብ ጀመረ። ከዛ እንደዚህ አለ፣ የባለፈው አመት ጎተራይ ትንሽ ነው፣ ስለዚህ ጎተራይን ምን አደርገዋለሁ? አፈርሰዋለሁ። ከዛስ ሚቀጥለውን ጊዜ የሚያኖረኝን ትልቅ ጎተራ ምን አደርጋለሁ? እሰራለሁ። ከዛ በኋላ እህሌን እዛ ውስጥ አስገባና ከዛ ምን ይላል? ነፍሴ ሆይ አይደል ያላት? ነፍሴ ሆይ ከዚህ በኋላ ችግር የለብሽም፣ ምንም አይነት ነገር የለም፣ እንደዚህ ያክል ገንዘብ አለ፣ እንደዚህ ነው ጎተራው፣ እንደዚህ ነው፣ የሚቀጥለውን ጊዜ በደስታ ኑሪ፣ እርፍ በይ፣ ደስ ይበልሽ አላት ይላል። የዛኑ ጊዜ ድምጽ ከሰማይ መጣ፣ አንተ ሰነፍ፣ አንተ ምን ዛሬ ነፍስን ካንተ ይወስዷታል። ለምን? ነፍሱን ለማኖር ያሰበው በገንዘቡ ነው። ነፍሱን ለማኖር ያሰበው ባከማቸው ሀብት ነው። ነፍሱን ለማኖር ያሰበው በዛ ነገር ነው። ለዚህ ነው መጽሐፍ ወይ ከገንዘብ ወይ ከምን ምረጡ ይላል። የገንዘብ ፓወር የአምላክ ፓወር ነው፣ የእግዚአብሔር ያክል ነው። ለዚህ ነው ቸርች ውስጥ እንኳን ገብቶ የሚያምሰው እዛ ውስጥ አይምሮን የሚያበላሸው በጣም ትልቅ ደረጃ የሚደርሰውን የሚበላው መርዝ ነው። ገንዘብ አደገኛ ነው። ገንዘብ ደግሞ አስፈላጊ ነው። ገንዘብ ላይ ችግር ያለበት ሰው አለ? ሁሉ በገንዘብ ይገዛል ይላል። እዚህ ውስጥ ያለነው እኔና እናንተ ብቻ ልብሳችንን ሳይጨምር፣ ጌጣጌጦቻችንን ሳይጨምር፣ ምናችንን ሳይጨምር እኛ በጌታ ተሰርተናል። ዳግመኛ ተወልደን በእግዚአብሔር ተገኝተናል። ምንም እዚህ የምታዩት በሙሉ በገንዘብ ነው ተገዝቶ እዚህ የመጣው። የለበስነው ጨርቅ፣ ምናችን፣ ምናኝከው ማስቲካ፣ ምንበላው ምግብ፣ ምንሄድበት ነገር ኤቭሪቲንግ የቤቱ ምኑ የገንዘብ ውጤት ነው። ገንዘብ ቫልዩ አለው። ነገር ግን እኛ ልናመልከው ሳይሆን ዩዝ ልናደርገው ተሰጥቶናል። ኧረ ኢየሱስ ጌታ ነው። እግዚአብሔር ለሰጠው የተስፋ ቃል አዎንና አሜን ማለት በርሱ ነው። ነገር ግን የሚቀጥለውን የእግዚአብሔርን አጀንዳ ለማስፈጸም የኛ ስብዕና ወይም የኛ አቁማዳ እግዚአብሔር ነገሩን እንዲያደርግ ምን ይለዋል? ያፈጥነዋል። የተመቻቸ ከሆነ ማለት ነው። ሐሳባችን በስጋ ለባሽ ላይ ካልሆነ፣ ትምክታችን በገንዘብ ላይ ካልሆነ፣ ኢየሱስ ጌታ ነው። ትምክታችን እኔ ምኖረው በዚህ ነው ማለት ካለን የእግዚአብሔር የተስፋ ቃል ፈጥኖ በህይወታችን ምን ይላል? ይፈጸማል። ክብር ለእግዚአብሔር ይሁን። እንግዲህ እናንተ የእግዚአብሔርን የተስፋ ቃል የምታስቸኩሉና የማታዘገዩ መሆን አለባችሁ። እስቲ እግዚአብሔር በሉ፣ የሰጠኝን የተስፋ ቃል አስቸኩለዋለሁ። ኢየሱስ ጌታ ነው። ቅድም መዝሙረ ዳዊት ላይ ያነብልናል እያልኩ ነበር። መዝሙር 25 ቁጥር 3 ላይ እኔ ያነባዋለሁኝ። አንተን ተስፋ የሚያደርጉ አያፍሩም ይላል። ኢየሱስ ጌታ ነው። ማንን? አንተን ተስፋ የሚያደርጉ ምን አይሉም? አያፍሩም። ስጋ ለባሽን ተስፋ የሚያደርግ ያፍራል፣ ገንዘብን ተስፋ የሚያደርግ ያፍራል። ለዚህ ነው ገንዘብ ጤንነትን አይገዛም። ገንዘብ ምንን አይገዛም? በጣም ብዙ ሚሊዮነሮች ካንሰር መድኃኒትን አልገዛላቸውም አይደለ? ሞተዋል እኮ ብዙ ገንዘብ እያላቸው፣ ብዙ ሀብት እያላቸው። ገንዘብ ጤናማ አይምሮን አይገዛም። ገንዘብ የማይገዛቸው እግዚአብሔር ብቻ በውስጣችን ፉል አድርጎ የሚሰጠን የህይወት ስርዓት አለ። ገንዘብ በተሰጠን ህይወት ላይ የምንኖርበት ነው እንጂ ተደግፈ ነው እኔ ባንተ ኖራለሁ ብለን የምንታመንበት ስብዕና አይደለም። ነገር ግን በትውልዳችን በዘመናችን
እንደ ግለሰብ የተነገረን፣ እንደ ቸርች የተነገረን፣ እንደ አገር የተነገረን፣ እንደ ኔሽን እግዚአብሔር ያለን ነገር መፈጸም አለበት። ያ የሚፈጸመው ደግሞ በእኛ አስቸኳይነት ነው። እስቲ እግዚአብሔርን በሉ አስቸኩለዋለሁ። እግዚአብሔር ይቸኩላል። እፈጽመው ዘንድ ምን እላለሁ ነው ያለው? እተጋለሁ። እስቲ እግዚአብሔር ይተጋል በሉ። እተጋለሁ ማለት እናንተ ፍዝዝ ስትሉ እግዚአብሔር በእናንተ ነው መስራት የሚችለው። ለምን? መጽሐፍ መንገዱ በመቅደሱ ነው ይላል። መንገዱ በማን ነው? መቅደሱ ማን ነው? እናንተ ናችሁ። መንገዱ በመቅደሱ ስለሆነ የመቅደሱ ደጅ ከተዘጋ በዛ አልፎ መስራት አይችልም፣ በዛ መቸኮል አይችልም። ለዚህ ነው ይሄ ሲፈዝ ያን ያስነሳል፣ ይሄ ሲፈዝ ያን ያስነሳል እያለ ይቀጥላል ማለት ነው። ሁሉም በመቅደሱ ምን ይላል? ምስጋና ይላል። ኢየሱስ ጌታ ነው። እፈጽመው ዘንድ በቃሌ ምን እላለሁ? እተጋለሁ፣ እሮጣለሁ። እኛ ደግሞ ከእግዚአብሔር ትጋት እኩል ምን ማድረግ አለብን? መሄድ አለብን። አሁን አንድ ነገር ላስታውሳችሁ እወዳለሁ። ያለንበት ዘመን የመጨረሻው ዘመን ነው። ባለፈው ተነጋግረናል። ክርስቶስ ይመጣል። ክርስቶስ መቼ ነው የሚመጣው አለን? የነበረ ሰው ያስታውሰኛ። አሁን ነው የሚመጣው። ክርስቶስ የሚመጣው መቼ ነው? አሁን ነው። ነገም አሁን ነው፣ ከነገ ወዲያም አሁን ነው፣ ከዛ ወዲያም አሁን ነው። ለዚህ ነው የተዘጋጃችሁ የነቃችሁ ዘይታችሁ የሞላ ምናምን ሁኑ የሚለን ማለት ነው። ለምን አሁን? መቼ? አሁን። ለነገ የምንቀጥረው ቀን የለንም። ኢየሱስ ጌታ ነው። ጌታ ዛሬ ይመጣል፣ ነገስ ዛሬ ይመጣል፣ ከነገ ወዲያስ ዛሬ ይመጣል። ትላንት ለምን አልመጣም? ሁሉ እንዲድኑ ወዶ ዘገየ ትላንት። ዛሬ ደግሞ ይመጣል። ኢየሱስ ጌታ ነው። ዛሬ እንደሚመጣ ሰው ሆነን ነው መኖር ያለብን ተባባልን አይደለ? ስለዚህ እግዚአብሔር በሚመጣበት በዚህ በመጨረሻው ዘመን እግዚአብሔር እንደ ቸርች እንደ ግለሰብ የተናገረን የተስፋ ቃል አለ። እስቲ ተስፋዬን በሉ አስቸኩለዋለሁ። አሁን ወደ ኋላ ልመልሳችሁ። መሰረት ወይም የቸርች መሰረት የሐዋርያትና የነቢያት ነው። ቤተክርስቲያን የተመሰረተችው በሐዋርያትና በነቢያት መሰረት ላይ ነው። ስለዚህ ነቢያቶች የአዲስ ኪዳን አገልጋዮች ናቸው። መጽሐፍ ሲናገር እነርሱ ባዩት በተረኩት ባስተማሩት ነገር እናንተን እንጂ ራሳቸው እንዳላገለገሉ አወቁ። ሁሉም ስለናንተ ባወሩት ነገር ተሳልመውት አለፉ፣ አላገኙትም። ለምን? እግዚአብሔር ስለናንተ የሚበልጥ ነገር አይቶ ስለነበር ይላል። ጌታ ይመስገን። አሁን እነዚህ አባቶቻችን ነቢያት ያለፉበትን አንድ ነገር ላሳያችሁ። እንዴት ቪዥኔን አስቸኩላለሁ፣ እንዴት እግዚአብሔር ያለኝን አስቸኩላለሁ፣ እንዴት ጌታ የነገረኝን እጅ አስገባዋለሁ። ጌታ ይመስገን። የሚፈዝሰው ነገሩን ያዘገያል። የሚተጋ የሚበረታ ደግሞ ኢሚዲየትሊ ከነገሩ ጋር ፈጥኖ ይገናኛል። መጽሐፋችን በኤርሚያስ መጽሐፍ ላይ እንደዚህ ይላል። ኤርሚያስ 29:11 ላይ እንደዚህ ይላል። ያነበልናል። ለእናንተ የማስባትን ከዛ በላይ 1-3 ቁጥር ከፍ ብለ የእስራኤልም አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል። የእስራኤልም አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል። በመካከላችሁ ያሉት ነቢያቶቻችሁና ሟርተኞቻችሁ አያታሏችሁ። በመካከላችሁ ያሉት ሐሰተኛ ነቢያትና ሟርተኞች አያታሏችሁ። እናንተም የምታልሙትን ህልም አትስሙ። እናንተም ተኝታችሁ የምታልሙትን ህልም አትስሙ። በስሜ ሐሰተኛ ትንቢትን ይናገሩላችኋልና እኔም አላልኳችሁም። እግዚአብሔር እንዲህ ይላልና 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛችኋለሁ። ወደዚህም ስፍራ እመልሳችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ። ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። ጌታ ይመስገን። እዚህ ላይ ለኤርሚያስ እግዚአብሔር ተናገረውና ኤርሚያስ ደብዳቤ ልኮ ለእስራኤል ልጆች በባቢሎን ላሉት ላከላቸው ማለት ነው። ደብዳቤው እንደዚህ ይነበባል። እናንተ ሰዎች ነቢያቶች ነበሩ በመካከላቸው፣ እነሱ ባቢሎን ነው ያሉት። እዛ ባቢሎን ቁጭ ብለው ያለ ትንቢት የሚናገሩ ሰዎች አሉ። ይነሱና እግዚአብሔር ወደ እስራኤል ወደ ቅድስቲቱ ከተማ ተመለሱ ይላል፣ እቃችሁን አዘጋጁ፣ እንትን አትበሉ እያሉ ሁሌ ይነግሯቸዋልና የተረጋጋ ልብ የላቸውም። እንደ
እንዳይሄዱም የባቢሎን ቀንበር ተጭኖባቸዋል። እንዳይቀመጡም ነቢያቶች ትሄዳላችሁ ይሏቸዋል። ስለዚህ በሁለት ሐሳብ ያመነቱ እውነተኛውን ኑሮ በስደት ሀገር መኖር አልቻሉም። ግራ ተጋቡ፣ ሐሳብ ያዛቸው። እነሱም ደግሞ የመሄድ ሐሳብ ስላላቸው ሲተኙ ያልማሉ። እንደዚህ ይላሉ። በህልማቸው ዕቃጭ ነው ልብሳቸውን ይዘው ባቢሎን ሲሄዱ ቤት ሲሰሩ እንትን ሲሉ ያያሉ ማለት ነው። ከዛ በኋላ እግዚአብሔር ህዝቡ እንዲረጋጋ፣ ህዝቡ በጸጥታ እንዲቀመጥ፣ ህዝቡ በመልካም እንዲኖር ኤርምያስን ተናገረው። ኤርምያስም ደብዳቤ ጽፎ ለህዝቡ እንደዚህ አላቸው። በቃ እናንተ አላቸው በዚያ ተቀመጡ። ቤት በባቢሎን አሁን እግዚአብሔር ከተናገረ እሱ ያለውን ብቻ ማድረግ ነው። ጌታ ይመስገን። በዚያ ተቀመጡ፣ ወንዶችና ልጆቻችሁን ምን አርጉ? አጋቡ፣ ወይናችሁን ትከሉ፣ ከዛም ብሉ። አንድ ነገር ልንገራችሁ፣ 70 ዓመት በባቢሎን ከተፈጸመ በኋላ መጎብኘትን እጎበኛችኋለሁ። እስከዛ ድረስ ግን ምን አርጉ? ቁጭ በሉ፣ አግቡ፣ ተጋቡ፣ ውለዱ፣ ወይን ትከሉ። ያ ባለው የህይወት ስርዓታችሁ ጤናማ ኑሮ ኑሩ። ከዚህ የወጣ ነብይ ትንቢት ቢነግራችሁ አትስሙት። ብትተኙ ብታልሙ ህልማችሁን አትስሙ። እስቲ የእግዚአብሔር ቃል በሉ የነጠረ ነው፣ ከምንም ከማንም ይበልጣል። ለዚህ ነው መጽሐፍ ሲናገር ከመገለጥ ወደ መገለጥ ታላቅነት ከሄድን በጣም የመጨረሻውን መገለጥና ትንቢት ሰምተናል አለ አይደለ? የሰማነውም ሰማይ ተገልጦ ኤልያስ መጥቶ ኤልሳ መጥቶ የኢየሱስ ልብስ እንደ ነጭ ተገልጦ ሙሴ መጥቶ አይደለ? ነጭ ሆኖ እንደ ሳሙና በርቶ ኦ ማይ ጋድ እያልን ስንገረም ከሰማይ ድምጽ መጣ። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል። ይሄ የመገለጦች መገለጥ ከእግዚአብሔር ከራሱ ድምጽ ሰማይ ተከፍቶ ነው የሰማነው። ነገር ግን አለ ከዚህ ምን የሚል የሚበልጥ የጸና ምን አለን? የትንቢት ቃል አለን። እስቲ ከመገለጦች ሁሉ በሉ የእግዚአብሔር ቃል ይበልጣል። ስለዚህ ምን አለ? ምድር እስኪጠባ ድረስ የንጋት ኮከብ በልባችሁ እስኪበራ ድረስ ሰው በጨለማ ስፍራ ላለ መብራት እንደሚጠነቀቅ ለቃሉ እየተጠነቀቃችሁ፣ ለምኑ? ለቃሉ እየተጠነቀቃችሁ መልካም ታደርጋላችሁ። ፎከስ ማድረግ ያለባችሁ ምኑ ላይ ነው? እከሌ ትንቢት ነገረህ? አዎ። እንዴት አይነት ትንቢት? የሆነ ትንቢት በዚህ ቃሉ ስታሳልፈው ያልፋል ይወድቃል። ከወደቀ ፎርጌት ትራሽ አድርገው። ኢየሱስ ጌታ ነው። ካለፈ ደግሞ ይዘው ሂድ። አረ ኢየሱስ ጌታ ነው። ያንን ነው እግዚአብሔር የሚለው፣ ያንን ነው የሚፈልገው። ስለዚህ 70 ዓመት በቃ ህልምም ልታልም ትችላለህ፣ እንደምኑ ያልሆነ እንደ ቃሉ ያልሆነ። ለዚህ ነው ብዙ ሰው በህልም ተሸውዷል። በጣም ብዙ ሰው እንዴ በህልም አይቼ ጌታ ተናግሮኝ ይላል። አው እግዚአብሔር አፍላን ቅልፍ ሲወስድ በህልም ይናገራል። የሚናገረው ግን እስቲ እንደ ቃሉ ነው በሉ። የሱ የሆነው የሚታወቀው እንደምኑ ከሆነ ነው፣ እንደ ቃሉ ነው። እግዚአብሔር አለዋወጥማ፣ ሐሳቡ አንድ አይነት ነው። ከዚህ ጋር ማች ነው የሚያደርገው ሐሳቡ። ኢየሱስ ጌታ ነው። ነገር ግን እናንተ በህልም አትሸወዱ፣ በሐሰተኛ ነብይ አትሸወዱ። ማድረግ ያለባችሁ ነገር እዚሁ ተቀመጡ። 70 ዓመት በባቢሎን ሲፈጸም መጎብኘትን ጎበኛቸዋለሁ። ጌታ ይመስገን። ከዛ በኋላ ህዝቡ ተረጋግቶ መኖር ጀመረ። እንዲያውም ምን አለ? ለምትኖሩበት እንግዳ መጻተኛ ለሆናችሁበት ሀገር ምን በሉ? ጸልዩ፣ መልካም እንዲሆንላቸው፣ ጥሩ እንዲሆን ለባቢሎናውያን። ጌታ ይመስገን። እንደዛ ኖሩ አላቸው። ከዛ በኋላ ህዝቡ ተረጋግቶ መኖር ጀመረ። ከዛ በኋላ ቀጥሎ ያለው ችግር ምን እንደሆነ ታውቃላችሁ? ባቢሎን አገራቸው መሰላቸው። ረሱት ደግሞ የተነገራቸውን የመመለስ ነገር ማለት አገራቸው መሰላቸው። ጽድት ብለው መኖር ጀመሩ። በቃ መኖር። የሚገርመው ነገር 70 ዓመት አለቀ አልፎ እነሱ ምን እያሉ ነው? እንደ ድሮ ያገባሉ፣ ይጋባሉ፣ የመሄድ ሐሳብ የለም። በቃ እዛው በቃ ረሱት እግዚአብሔር ያለውን ነገር። ነገር ግን እስቲ አንዴ ነገር ግን በሉ። በቃ የተረሳውን ነገር የሚያስታውስ ጄኔሬሽን እግዚአብሔር ይፈልጋል። የእግዚአብሔርን ሐሳብ ትዝ የሚለው አራሜን በሉ። የእግዚአብሔር አደራረግ ያለው ነገር ጌታ ይመስገን።
የዛን ጊዜ እነ ሲድራቅ ሚሳቅ አብደናጎ እነ ዳንኤል ተነሱ 70 ዓመት ካለፈ በኋላ ማለት ነው ምርኮኞቹ ነው በቃ የሆነ ነገር የምርኮኛ የልጅ ምናምን ሆነው ማለት ነው ከዛዛ ሲኖሩ ኃያላን ናቸው የእግዚአብሔር መንፈስ አለባቸው ጥበብ አለባቸው ኃይል አለባቸው ጉልበት አለባቸው ነገር ግን አሁንም የት ነው ያሉት የምርኮ ምድር የስራት ምድር የራሳቸው ያልሆነ ምድር እስከ 70 ዓመት ቆዩ የተባሉበት ምድር እዛ ነው ያሉት 70 ዓመት አልቆ በቃ ጸጥ ብሎ ህዝቡ በቃ ጸጥ ብሎ ኑሮውን ይኖራል የባርነት ኑሮ የባዶነት ኑሮ የስደት ኑሮ ያልተረጋጋ ኑሮ ይኖራል በቃ እዛው ማለት ነው በቃ ያቺ ቅድስቲቱ ከተማ ደግሞ ምን አለች ተረሳች አሁን ስለ ጌታ መምጣት ምናምን አይወራም አይደለ ድሮ ኢትዮጵያ ያያለ እንዴ ይምጣ ግን እኔ ሳላገባ እንዳይመጣ የሚሉ ቆይ እኔ እስከማገባ ትንሽ ዘገየት ይበል ጌታ ይመስገን ልክ በዛን ጊዜ ዳንኤል እንቆቅልሽ መፍታት ጀመረ ስሙ ብልጣሶር ተባለ የነገስታትን ያልተፈቱ ማህተሞችን ይፈታል ነገሮችን ይለውጣል ብዙ ነገር ልክ ያንን ያደረገ ያለ እረፍት አገኘ ለራሱ እስቲ የማርፍበትን ቀን በሉ አዘጋጃለሁ ከጌታ ጋር ጊዜ ያስፈልጋል ንቅት የምትሉበት በቃ እስቲ ቆይ እኔ መጸለይ አለብኝ እኔ ጾም ጸሎት መያዝ አለብኝ እኔ ኮንሺየስ መሆን አለብኝ what's going on እኔ የሚቀጥለውን ጊዜ ለማወቅ መጸለይ አለብኝ ጌታ ይመስገን ጊዜ ያገኘ ነገሮች ሲረጋጉ ማንበብ ጀመረ ዝም ብሎ መጽሐፍ ማለት ነው እንደዚህ ያነበበ ያለ ኤርሚያስ መጽሐፍ ላይ ደረሰ ከዛ በኋላ 70 ዓመት በባቢሎን ከተፈጸመ በኋላ መጎብኘትን እጎበኛቸዋለሁ የሚለውን ቃል በመጽሐፍ አገኘው ኢየሱስ ጌታ ነው ልክ ሲያገኘው what እንዴ አለ ደገማ ነበበው ቁጭ አለና ቆጠረ 1 2 በዛ ዘመን በዚህ 70 ዓመት ምን ብሏል ተፈጽሟል እነሱ ግን እዛው ምን ብለዋል ቁጭ ብለዋል ከዛ በኋላ ዳንኤል ተነሳና 3 ሳምንት ምግብ አልበላም መጠጥ አልጠጣም ጌታ ነው ለብዙ ትውልዶች የሚሆን ቪዥንና ራእይን ይዞ መጣ ማለት ነው እረ ኢየሱስ ጌታ ነው የዳንኤል መጽሐፍ እስከ ክርስቶስ ምጽአት ድረስ ነው የሚያወራው ያችን የ70 ዓመት የባቢሎን ታሪክ ብቻ አይደለም የሚያወራው እረ ኢየሱስ ጌታ ነው ለኔሽኑ ለትውልዱ የተነገረውን ቃል ምን አደረገ አስፈጠነ አስቸኮለ አስሮጠ ለራሱ ሆነ ለትውልዱ ሆነ እስቲ እኔ በሉ ከራሴ አልፌ ለትውልዴ እሆናለሁ ያ መሆን የሚቻለው ግን የተነገረውን የተስፋ ቃል ሳንዘነጋ አንዳንዱስ ከሆነ በኋላ ነው ጌታም እኮ ብሎኝ ነበር ይላል ሲያልፍ ማለት ብሎኝ ነበር ይላል ወይም ደግሞ እሱ ረስቶት ከበደ ነው የሚያስታውሰው ትዝ ይላል የዛን ጊዜ እግዚአብሔር በዚህ ጊዜ እንደዚህ ያለ እግዚአብሔር እንደዚህ ያለ ልክ እንደ ኢያሱና ካሌብ ማለት ነው ትዝ ይላል ያኔ ሙሴ በቃዲስ በርኔ ሲናገረን ተራራማውን ሀገር ኤፍሬምን ትወርሳለህ ብሎ ትዝ ይላል ድሮ የዛሬ 40 ዓመት በጌታ በኢየሱስ ስም የተነገራችሁን የተስፋ ቃል መገናኘት ይሁንላችሁ ፈጥናችሁ መያዝ ይሁንላችሁ የዛን ጊዜ ይሄን ነው ጳውሎስ ያለው አንተንም የሚሰሙህንም እንትላለህ ታድናለህ ለሌሎች የሚጠቅም ነገር መሰብሰብ ትጀምራላችሁ አንድ ነገር እርግጠኛ ሆኖ እግዚአብሔር ለሰጠው የተስፋ ቃል አሜን አው ማለት በርሱ ነው ከዛ በኋላ ላለው ነገር የተነገረንን ነገር መናጠቅና መውሰድ ያለብን እኛ ነን እረ ኢየሱስ ጌታ ነው እንግዲህ ኢየሱስ እንደዚህ ብሏል የእግዚአብሔር መንግስት ትገፋለች የእግዚአብሔር መንግስት ምን ትላለች በቃ ትገፋለች ከተቀመጠች ከተረጋጋች ሮንግ ናት ማለት ነው የዚህን ዓለም መልክ ይዛለች ማለት ነው የሆነ የተቀላቀለችበት ሲስተም አለ ማለት ነው ካልተገፋች ጤነኛውና ከቀጠለች የእግዚአብሔር መንግስት ትገፋለች ከዛስ ግፈኞች ምን ያደርጓታል ይናጠቋታል እስቲ እኔ በሉ በእግዚአብሔር መንግስት ውስጥ የምገፋ ሳይሆን የምናጠቅ ነኝ አያችሁ መናጠቅ ነው እንግዲህ ነገሩ የተነገረውን የተስፋ ቃል ምን ማድረግ ነው መናጠቅ ነው መያዝ ነው መውረስ ነው እግዚአብሔር ምን ያለውን የዛን ጊዜ ራሳችንን እናድናለን የሚሰሙን እናድናለን የዛን ጊዜ እንደነ ዳንኤል አይምሮና ጥበብ ይሞላብናል ዘመኑ የመጨረሻው ዘመን ነው
ጥበብ የሚሰራበት ዕውቀት የሚሰራበት ማስተዋል የሚሰራበት ምክር የሚሰራበት የእግዚአብሔር ፍርሃት የሚሰራበት ኢየሱስ ጌታ ነው። የመጨረሻው ዘመን ላይ ነው ያለነው። በዚህ የመጨረሻ ዘመን የተነገረንን ወርሰን ማስወረስ አለብን። ጌታ ይመስገን። አዘርዋይስ እግዚአብሔር ተናግሮ በልተን ጠጥተን አግብተን ወልደን እንሞታለን ማለት ነው። እግዚአብሔር የጠራን ግን ለዚህ አይደለም። ኢየሱስ ጌታ ነው። ለዚህ አይደለም የተጠራ ነው። ይሄንንማ አንበሳም ግመልም አህያም ሁሉም ይኖራል። ለሌላ ዓላማ ኢየሱስ ጌታ ነው። ለተነገረልን ቃል መኖር ወይም ለተነገረልን ቃል ኖሮ መሞት ነው መኖር ማለት። እየበሉ እየጠጡ እያገቡ እየወለዱ መኖር ይሄ የግር መንገድ ጉዟችን ነው እንጂ ዴስቲኒያችን አይደለም። ዴስቲኒያችን እግዚአብሔር የነገረን ቃል ነው። ለዚህ ነው ኢየሱስ ከኔ ይልቅ ቤቱን፣ ከኔ ይልቅ አባቱን፣ ከኔ ይልቅ እናቱን የተወ ሲል በዛ ሐሳብ ምን ያላለ ያልተጠመደ ያንን ዴስቲኒው መጨረሻው ያላደረገ ማለት ነው። በኢየሱስም ዛሬ ማታ አይናችሁ ይከፈት። እስቲ ሁላችንም እንቆምና እንደዚህ እንላለን፣ እንጸልያለን። ሃሌሉያ። እግዚአብሔር ለሰጠው ተስፋ ቃል አሜን ማለት በእርሱ ነው። አዎን ማለት በእርሱ ነው። ሐሳቡ እንደማይለወጥ ሁላችንም እናውቃለን። አሁን ቁሙና እንደዚህ በሉ፣ እግዚአብሔር ሆይ የነገርከኝ የተስፋ ቃል በህይወቴ እንደሚሆን አምናለሁ። ነገር ግን አሁን እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ ብለሃል። በተስፋ መጽናት ይሁንልኝ። ነገሬን እስከማገኝ ድረስ ተናገሩ። እናንተ መናገር ስትጀምሩ እግዚአብሔር የእናንተን ነገር መስራት ይጀምራል።